ሰላም እንዴት ናችሁ? ተመልሼ መጥቻለሁ። ዛሬም እንደተለመደው የራስን ሀሳብ ላካፍልላችሁ ነው። አ፣ እናንተም የራሳችሁን ስትስማሙ የተስማማችሁበትን ሀሳብ ላይክ ታደርጋላችሁ። ሳትስማሙ ስትቀሩም እንዲሁም ደግሞ ላይክ ኮመንትን በማድረግ ሀሳባችሁን ሼር ማድረግ ትችላላችሁ። የኔ ሀሳብ ምንድን ነው? ዋት ደ ሮል ኦፍ ሂስትሪ ኢን ደ ፊውቸሪቲ ኦፍ ሂውማን ቢንግስ በምለው አይዲያ ላይ የፓስት ሂስትሪዎች በሰው በፊውቸር ሰብአዊነት ላይ ወይም ሊቀጥል ባለው በሰው ህይወት ላይ ምን አይነት ተጽዕኖ አለው የምለውን ነው ማየት የምፈልገው። የኔ ሀሳብ ምንድን ነው? የሰው ልጅ ታይም ባይንዲንግ ኔቸር አለው። ከሌላ ተፈጥሮ ለየት የሚያደርግ ታይም ባይንዲንግ ኔቸር ነው። ታይም ባይንዲንግ ኔቸር ኦፍ ሂውማን ቢንግ ማለት የሰው ልጅ ትናንትና ከዚህ በፊት ያለፈውን ማንነቱን ወይም የሂስትሪውን ይጠቀማል። ፓስት ሂስትሪውን ተጠቅሞ ዛሬን ኢምፕሩቭ ያደርጋል። ዛሬ ደግሞ ላይ ሆኖ ለነገ አዲስ ሂስትሪን ይጽፋል ማለት ነው። የሰው ልጅ ትናንት ላይ የነበረውን ፓስት ሂስትሪን ተጠቅሞ ፖዚቲቭ ሳይዱን ወስዶ ኔጌቲቭ ሳይዱን ደግሞ ጥሎ ለኢምፕሩቭመንት ይጠቀማል። በዛሬ ላይ ሆኖ ዜን ደግሞ ዛሬ ላይ ሆኖ ነገን ያይና ነገ ሊፈጠር ነገ ሊመጣ ባለው ዓለም ወይም በፊውቸር ዓለም ላይ ለምኖረው ማንነቱ ወይም ኤግዚስተንሱ የተሻለን ራሱን ወይም አድቫንስድ የሆነ ራሱን ለማግኘት ታይም ውስጥ አፕን ያደረጉትን ሂስትሪዎችን በመጠቀም የራሱን ትክክለኛ ማንነቱን አጀስት እያደረገ ኢምፕሩቭ እያደረገ የሚሄድ ማንነት ነው። አንዳንድ ሰዎች ሂስትሪ ወይም ፓስት ሂስትሪ መተው አለብህ መጣል አለብህ የሚሉ ሰዎች አሉ። ኦፍኮርስ መተው አለብህ የለብህም ኮንሰፕቹዋል ቢሆንም፣ ነገር ግን እኔ ፐርሰናሊ ሂስትሪን መጣል ወይም ፓስት ሂስትሪን ጥቶ በዚህ በካረንትና ሊመጣ ባለው ላይ ፎከስ ማድረግ ጥሩ ነው የምለውን እስማማለሁ። ነገር ግን እኛ ሰዎች ከትናንት የተላቀቀ ማንነት የለብንም። እኛ ከትናንት የተለየ ህይወት የለንም። እኛ 20 ዓመት በዚህ ዓለም ላይ አሳልፈው ከሆነ እስካሁን የኖርከው 20 ዓመት ከሆነ አንተ ማለት በ20 ዓመት ውስጥ ያስገባኸው ኢንፑቶቹ ውጤት ነው፣ ወይም ደግሞ ያወጣው የአውትፑቶቹ ውጤት ነው የምትሆነው። ከሳራውንዲንግ የምትጠቀመው አለ፣ ከቤተሰብ ያገኛቸው አሉ፣ በትምህርት ሴኩላር ወርልድ ላይ ያገኛቸው አሉ፣ በትምህርት እንዲሁም ደግሞ ከቤተ ክርስቲያን ምናምን ያገኛቸው ማነቶች አሉ። እነኛ ሁሉ ኢንፑቶች አንተን ቢልድ ያደርጉና በዚህ አሁን በምትገኙ ሞመንት ላይ ያለህን ማንነትን ይሰራሉ ማለት ነው። ወዘር ኔጌቲቭ ኢንፑት ይኖራል፣ ፖዚቲቭ ኢንፑት ይኖራል። ፍሬው ደግሞ ያ ኢንፑቶችን እኛ የምናስተጋባ ከሆነ ፍሬው የኔጌቲቭ ኢንፑቶቹ ፍሬውን ኔጌቲቭ ሆኖ እናገኛለን፣ ክፉ ወይም የሚጎዳ ሆኖ እናገኛለን። ያኛውን ፖዚቲቭ ኢንፑቶቹን ደግሞ ራሳችንን ኢምፕሩቭ የምናደርግ ይሆናል። እኛ ከትናንት የተለየ ወይም ከትናንት የተቆረጠ ማንነት የለንም። እኛ በትናንት ማንነታችን ላይ ቆመን ነገ እናስተካክላለን። ትናንት ወድቀን ከሆነ ያን የወደቅንበትን ተመልሰን አይተን ላለመውደቅ እንሰራበታለን። ህይወታችን ሲጻፍ ወይም ህይወት ታሪካችን ሂስትሪያችን ሲጻፍ ከትናንት ከቦታም ጀምሮ ነው የሚጻፈው። ጀስት ላይክ የዓለም ታሪክም እንደዚህ ነው የሚጻፈው። ዓለም ከበፊት ካለፉ ዓለማቶች ወይም ካለፉ ጊዜያቶች ጋር የተቆራኘ ማንነት አላት። ያን ቢልድ እያደረገች ኢምፕሩቭ እያደረገች ወዘር በቴክኖሎጂ በተለያዩ መንገዶች ሳይንቲፊካሊ ሳይኮሎጂካሊ ኢምፕሩቭ እያደረገች ኢቨን ኢኮኖሚካሊ እንዲሁም ደግሞ ፖለቲካሊ ራሱን ኢምፕሩቭ እያደረገ የተለያዩ ሲስተሞችን እየዘረጋ ነው የመጣው። ለምሳሌ ያህል ዩናይትድ ኔሽንስ የተለያዩ የተባበሩት መንግስታት የሚባሉት አፍተር ሴኮንድ ወርልድ ዋር ነው የተቋቋሙት ድርጅቶች። አብዛኞቹ ድርጅቶች ሰብአዊ እርዳታ የሚያደርጉት እንዲሁም ደግሞ ግለሰባዊ ድርጅቶች እንዲሁም ደግሞ መንግስታዊ የሆኑ ዓለም አቀፋዊ ወይዘር ደግሞ ሀገራዊ የሆኑ ድርጅቶች የተቋቋሙት አፍተር ከዛ ክራይሲስ በኋላ ያን ሂውማኒቲ ያ ክራይሲስ ተመልሶ እንዳይመጣ በሚለው ነው። ፓስት ሂስትሪያችን ያስተምረናል፣ ምክንያቱም እንዳይደገም። እንዲሁም ደግሞ ፓስት ሂስትሪያችን በጣም የሚጠቅመን ከሆነ ሞር ኢምፕሩቭ አድርገን ነገ ህይወታችን እንድንቀጥል ያደርገናል። እና ፓስት ሂስትሪን መርሳት ወይም መጣል ኢትስ ናት ትክክለኛ ነገር አይደለም።
መያዝ አለብህ፣ መቀጠል አለብህ፣ ኢምፕሩቭ ማድረግ አለብህ። ነገር ግን ቦልድ ሆኖ መታየት አለበት። ከኔጌቲቭ ሳይዱ ይልቅ ፖዚቲቭ ሳይዱን ነው ቦልድ ማድረግ የምንችለው። ሶ በሆነ ትውልዶች ላይ የተደረገ በሆነ ትውልዶች ላይ የተዘራ የሆነ ዘር ይኖራል። ሶ ያን ዘር መልሰን የምንጠቀም ሰዎች ከሆነን ያ ዘር ክፉ ፍሬ ሊያፈራ ይችላል። አብሮነት ኮኤግዚስተንስ እንዳይኖር ሊያደርግ ይችላል። ጦርነት እንዲከሰት ሊያደርግ ይችላል። ሶ አሁን ያለን ማይንድ ሴታችን ከኔጌቲቭ ኢምፓክቱ ይልቅ ፖዚቲቭ ኢምፓክቱን ተጠቅመን የተሰራው ያ ዳባ የተሰራው ያ ሂስትሪ እንዳይደገም በማድረግ ላይ ፎከስ ማድረግ አለበት። ሶ ትናንት ካንተነት የተለየ ዛሬ አንተነት የለም፣ ወይ የተቆረጠ ያንተ ማንነት የለም። አንተ ማለት ትናንትም የነበረ በትናንትናዎች ላይ የተገነባ ራሲ ነው። ነገር ግን መሆን ያለበት ይሄን መስመር አለባችሁ። ዛሬ ላይ ያለህበት ስታታሲ ከትናንት ማንነቴ ሞር አድቫንስድ የሆነ መሆን አለበት። እስካሁን ከመጣሃቸው ጊዜያቶች አሁን ያለህበት ጊዜ ወይም በዚህ ሞመንት ውስጥ የሚገኝ ማንነቴ ከትናንት ማንነቶች ከፍ ብሎ መታየት አለበት። ያ ካልሆነ በፕሮግሬስ ላይ ወይም ደግሞ በእድገት ጎዳና ላይ እንዳይደለክ ነው ማየት አለብህ። በትናንት ማንነት ላይ ያለ ከሆንክ እዛ ውስጥ ነው ያለው። ሶ እድገትን እያሳየ አይደለም። ሶ አሁን ያለን ሞመንት ላይ ያለን የሚገኘውን ማንነትን በሁሉም ፐርስፔክቲቭ አሁን ያለትን ማንነትን ትናንት ካሳለፍከው ማንነቶች ጋር ማወዳደር አለብህ። ሶ የተሻለ ማንነት ወይም ያደገውን ራስህን አንተነትን ወይም አንቺነትሽን ማግኘት አለብሽ ማለት ነው። ይሄን የምታገኝ ከሆነ ደግሞ ዛሬ ከትናንት የበለጠ ማንነት አለሽ፣ ያደገ ማንነት፣ የተሻለ ኢምፕሩቭድ የሆነ ማንነት አለሽ። ሶ በዛሬ ኢምፕሩቭድ በሆነ ማንነትሽ ላይ ደግሞ ለነገ የምትሰሪ ከሆነ ነገ ላይ የምታገኘው አንቺ ዛሬ ላይ ያለሽውን አንቺ ሳይሆን ከዛሬ በተሻለ መንገድ በብዙ ወይስ ኢምፕሩቭድ የሆነ ራስን ታገኛለህ ማለት ነው። ሶ ዩዚንግ the past histories for the positive impact of our future identity is very important thing. ዲናይ ማድረግ የለብንም። ይሄን ማለት ነው። ምንድነው የምትሉት? ያላችሁን ሀሳብ በዚህ ላይ ሼር አድርጉልኝ። this very wide scope ነው ያለው፣ broad scope ነው ያለው። you can talk it later የእናንተን ሀሳባችሁን እስኪ ሼር አድርጉልኝ።